15 እግዚአብሔርን የሚፈራ ሰው እንዲህ ያደርጋል፣ ሕጉንም የሚጠብቅ ሰው ጥበብን ያገኛታል። እንደ እናቱ ትንከባከበዋለች፣ እንደ ቆንጆ ሴትም ትቀበለዋለች። የጥበብን እህል ትመግበዋለች፣ የእውቀትንም ውሃ ታጠጣዋለች። በእርሷ ይመረኮዛል አይገመገምም፣ የሚታመንባትም አያፍርም። ከባልንጀራው ይልቅ ከፍ ከፍ ታደርገዋለች፣ በብዙ ሰዎች መካከልም አፉን ገልጦ ይናገራል። ደስታን ትሰጠዋለች፣ የደስታ ዘውድንም ታቀዳጀዋለች፣ ስሙንም ለዘላለም ያስጠራል። አላዋቂዎች ግን አያገኟትም፣ ኃጢአተኞችም አያዩዋትም። ከትዕቢተኞች ሰዎችም የራቀች ናት፣ ሐሰተኞች ሰዎች አያስቧትም። የኃጢአተኛ ሰው የቃሉ ነገር ያማረ አይደለም፣ እግዚአብሔርን በመፍራት የሚናገር አይደለምና። ምሳሌን በጥበብ ይናገሯታል፣ እግዚአብሔርም የሚማራትን ሰው ይረዳዋል። ስለ እግዚአብሔር ብዬ ተከርኩ አትበል፣ እርሱ የሚጠላውን አታድርግ። እርሱ አሳተኛ አትበል፣ እርሱስ ኃጢአተኛ ሰውን አይወድም። እግዚአብሔር የረከሰውን ሁሉ ይጠላልና የሚፈሩትንም ሰዎች ይወዳቸዋል። እርሱ አስቀድሞ ሰውን በንጹሕ ፈጠረው፣ እንደ ጠባዩም በወደደው እንዲሠራ ተወው። ትእዛዙን ትጠብቅ ዘንድ ሃይማኖቱንም ታጸና ዘንድ ብትወድ ግን ፈቃዱ ነው። እጅን በመረጥከው ትጨምር ዘንድ እነሆ እሳትና ውሃ አኖረልህ። ሕይወትና ሞትም በሰው ፊት ናቸው፣ ከእነርሱም የመረጠውን ይሰጡታል። የእግዚአብሔር ጥበቡ ታላቅ ነውና ኃይሉም የጸና ነውና ሁሉን ያውቃል፣ ሁሉንም ያያል። ዓይኖቹም የሚፈሩትን ሰዎች ይመለከታል። እርሱም የሰውን ሥራ ሁሉ ያውቃል። እርሱስ ኃጢአትን ይሠራ ዘንድ ያዘዘው የለም፣ ይበድልም ዘንድ ማንንም አላሰናበትም። ምዕራፍ 16 ጥቅም የሌላቸው ብዙ ልጆችን አትመኝ፣ በክፉዎች ልጆችም ደስ አይበልህ። በእነርሱ እግዚአብሔርን መፍራት ከሌለባቸው ቢበዙም በእነርሱ ደስ አይበልህ። በሕይወታቸውም አትተማመንባቸው፣ ብዛታቸውም ደስ አያሰኝህ። ከሺህ አንድ ደግ ይሻላል፣ ክፉን ከመውለድም ሳይወልዱ መሞት ይሻላል። በአንድ አዋቂ ሀገር ትጸናለችና በኃጢአተኞች ብዛት ግን ትጠፋለች። ዓይኔ እንዲህ ያለ ብዙ ነገርን አየች፣ ጆሮዬም ከዚህ የሚበልጥ ሰማች። በኃጢአተኞች ወገኖች እሳት ትነዳለች፣ በወንጀለኞች ሕዝብ ላይም ጥፋት ትነዳለች። በኃይላቸው የታመኑ የቀደሙ አርበኞችም ራሳቸውን አላዳኑም። ሎጥ ለኖረባቸው ራሳቸውንም ላኮሩ ሎጥንም ለተጸየፉት ሀገሮች አራራላቸውም። ኃጢአተኞች ሕዝቦችን ይቅር አላላቸውም፣ በኃጢአታቸው ጠፉ እንጂ። እነዚህም የተሰበሰቡ ልቡናቸውን የሚያከፉ 600,000 እግረኞች ነበሩ። ክሳደ ልቡናቸውን ያጸና አንድ ሰው ቢኖር እርሱ ቢድን ድንቅ ነው። ይቅርታም መቅሰፍትም ከእርሱ ዘንድ ነውና ይቅር ማለት ይችላል፣ መቅሰፍትንም ማምጣት ይችላል። ቁጣው እንደ ቸርነቱ ብዛት መጠን ነው፣ ለሰውም እንደ ሥራው ይከፍለዋል። ኃጢአተኛ ሰው ከዳፉ አያመልጥም፣ ጻድቅ ሰውም የትዕግስቱን ዋጋ አያጣም። ምጽዋት ሁሉ ይቅርታን ያመጣል፣ ሰውም ሁሉ እንደ ሥራው ያገኛል። ከእግዚአብሔር አመልጣለሁ፣ በሰማያትም የሚያገኘኝ የለም፣ በብዙ አሕዛብም ዘንድ የሚያውቀኝ የለም። የሰውነቴስ ቁጥሯ በዓለም ሁሉ ምንድነው አትበል። እነሆ ሰማይ ከሰማያትም በላይ ያለ ሰማይ፣ ከሰማይም በታች ያለ ውቅያኖስ፣ ምድርም በመዓት በጎበኛቸው ጊዜ ይህ ሁሉ ይነዋወጣል። ተራሮችም የምድርም መሠረቶች በመዓት ባያቸው ጊዜ ይንቀጠቀጣሉ ይነዋወጣሉም። ይህንም ልብ አያስበውም። መንገዶቹንስ ማወቅ ማን ይችላል? ገናናነቱንስ ጠብቆ መናገር ማን ይችላል? ከሥራውም አብዛኛው ስውር ነው፣ ሰው የማያየው አውሎ ነፋስ ነውና። እውነት ሥራ መስራትን ማን ያስተምራል? የምሕረቱንስ ተስፋ ማን ደጅ ይጠናል? አእምሮ የሌለው ሰው እንዲህ ያስባል፣ ሰነፍና በደለኛ ሰውም ስንፍናን ያስባል። ልጄ ሆይ ስማኝ፣ ጥበብንም ተማር፣ ነገሬንም ከልቡናህ አድምጠው። በሚዛን መዝነህ ጥበብህን ግለጣት፣ የትምህርትንም ነገሯን ተረዳ። የእግዚአብሔር ሥራ ከጥንት ጀምሮ በሥልጣኑ ተፈጠረ፣ ሥርዓታቸውንም በየወገናቸው ለየ። ዓለም ለዘላለም ጸንቶ ይኖር ዘንድ ሥራውን ሁሉ አዘጋጀ።
ሰራዊታቸውንም በየወገናቸው አዘጋጀ። አይሰሩም፣ አይጠሙም፣ አይራቡም፣ ስራቸውም አይቋረጥም። አንዱ ከሌላው ጋር አይጨናነቅም፣ ለዘላለሙ ከቃሉ አይወጡም። ከዚህ በኋላ እግዚአብሔር ምድርን ተመለከተ፣ ከበረከቱም አጠገባት። በደማዊት ነፍስ ሕያው የሆነ ፍጥረት ሁሉ በምድር መላ፣ መመለሻቸውም ወደ ምድር ነው። ምዕራፍ 17 እግዚአብሔር ሰውን ከምድር ፈጠረው፣ ዳግመኛም ወደ ምድር ይመልሰዋል። ዓመታትንና ቀናትን በቁጥር ሰጣቸው፣ በውስጧም ያለውን ሁሉ አስገዛቸው። ለየራሳቸው ኃይልን አሳደረባቸው፣ በምሳሌውም ፈጠራቸው። ፍጥረቱ ሁሉ እንዲፈሯቸው አደረገ፣ አውሬዎችንና ወፎችንም እንዲገዟቸው አደረገ። ቃልንና አንደበትን፣ ዓይንንና ጆሮን የሚያስቡበት ልቡናንም ሰጣቸው። ጥበብን ማወቅም አጠገባቸው፣ ክፉንና በጎንም አሳያቸው። የሥራውን ገናናነቱና መፈራቱንም ያሳያቸው ዘንድ በልቡናቸው ፍርሃትን አሳደረባቸው። ቅዱስ ስሙን ያመሰግኑ ዘንድ የሥራውንም ገናናነት ይናገሩ ዘንድ ጥበብን ሰጣቸው። የሚያድናቸው ሕጉንም አወረሳቸው። የዘላለም መሐላንም ተማማላቸው፣ ፍርዱንም ነገራቸው። ዓይኖቻቸውም የጌትነቱን ገናናነት አዩ፣ የጌትነቱንም ቃል ጆሮቻቸው ሰሙ። ከኃጢአት ሁሉ ተጠበቁ አላቸው። ሁሉንም ባልንጀራችሁን ውደዱ ብሎ አዘዛቸው። መንገዳቸውም ሁል ጊዜ በፊቱ ነው፣ ከዓይኖቹም የሚሰወሩበት የላቸውም። ለአሕዛብ ሁሉ ነገሥታትን አነገሰላቸው። እስራኤል ግን የእግዚአብሔር ክፍል ሆነ። ሥራቸውም ሁሉ በፊቱ እንደ ፀሐይ ነው፣ ዓይኖቹም ሁል ጊዜ መንገዳቸውን ያያሉ። ኃጢአታቸውም ከእርሷ ያልተሰወረላቸውም። በደላቸውም ሁሉ በእግዚአብሔር ፊት ነው። የሰው ምጽዋቱ ከእርሱ ጋር እንደ ማኅተም ነው። የሰው ዋጋው እንደ ኃይል ብሬን ትጠበቅለታለች። ኋላ ተመልሶ ዋጋቸውን ይሰጣቸዋል፣ የኃጢአታቸውንም ፍዳ ወደ ራሳቸው ይመልሳል። ነገር ግን ንስሐ የሚገቡበትን መንገድ ሰጣቸው፣ ተስፋ የቆረጡ ሰዎችንም ደስ ያሰኛቸዋል። ወደ እግዚአብሔር ተመለስ፣ ኃጢአትንም ተዋት፣ በፊቱም ጸልይ፣ ለበደልህም ንስሐ ግባ። ከበደልህም ወደ እግዚአብሔር ተመለስ፣ ኃጢአትን ሁሉ ጥላ፣ ፈቃዱንም አድርግ። በሕይወት ሳሉ እንደሚገዙለት ሰዎች ልዑልን በመቃብር የሚያመሰግነው ማን ነው? የሞተ ሰውን ግን ንስሐ እንደ ኢምንት አለፈው። በሕይወት ደስ እያለህ እግዚአብሔርን አመስግነው፣ የእግዚአብሔር ቸርነቱ ታላቅ ነውና የሚገዙለትን ሰዎች ይቅር ይላቸዋል። ሰው ሟች ስለሆነ ሁሉ በሰው ዘንድ ሊሆን አይችልም። ከፀሐይ የሚበራ ምን አለ? እርሱም እንኳን ያልፋል። ደማዊና ሥጋዊም ክፉ ነገርን ያስባል። እርሱ የሰማይን ምጥቀት ኃይል ያውቃል። ሰው ሁሉ ግን አመድና ትቢያ ነው። ምዕራፍ 18 ለዘላለም ሕያው የሆነ እርሱ ሁሉን በአንድነት ፈጠረ። እውነተኛ እግዚአብሔር ብቻ ነው። ሥራውን ያውቅ ዘንድ ማንንም አላሰናበተውም። የገናንነቱንስ ፍለጋ ማን መርምሮ ያውቃል? ከሃሊነቱንስ ማን መርምሮ ያውቃል? ቸርነቱንስ ማን ጠንቅቆ ይናገራል? መጨመርም የለም መቀነስም የለም። የእግዚአብሔርን የገናንነቱን ፍለጋ የሚያገኝ የለም። ሰውን በፈጠረው ጊዜ ያን ጊዜ አዝዟል። ዘመኑንም ባስጨረሰው ጊዜ ያን ጊዜ ያሳርፈዋል። ሰው ምንድን ነው? ጥቅሙስ ምንድን ነው? በጎነቱ ምንድን ነው? ክፋቱስ ምንድን ነው? የዘመኑም ቁጥር ቢበዛ 100 ዓመት ነው። በባህር ውስጥ እንደ አንዲት የውሃ ጠብታ፣ ከአሸዋም ሁሉ እንደ አንዲት የአሸዋ ቅንጣት፣ እንዲሁ በዘላለማዊነት ዓመታት ዘንድ የሰው ዘመኑ ጥቂት ነው። ስለዚህ ነገር እግዚአብሔር ይታገሳቸዋል፣ ምሕረቱን አሳደረባቸው። ፍጻሜያቸው ክፉ ነገር እንደሆነ አይቶ አወቃቸው፣ ምሕረቱን እንዲሁ አብዝተዋልና። ሰው ባልንጀራውን ብቻ ይቅር ይላል፣ እግዚአብሔር ግን ፍጥረቱን ሁሉ ይቅር ይላል። ይቆጣል፣ ይገርፋል፣ ይቅር ይላል። እረኛም መንጋውን እንዲመልስ ይመልሳል። በተግሳጹ የሚታገሱትን ሕጉንም የሚከተሉትን ሰዎች ይቅር ይላቸዋል። ልጄ ሆይ በደስታ መካከል ሐዘንን አታስገባ፣ በምትሰጠውም ሁሉ ክፉ ነገርን አትናገር። ዝናም ዋዕይን የሚያቀዘቅዘው አይደለምን? እንዲሁ በጎ ቃል ከመስጠት ይሻላል። እነሆ እንግዲህ ከመስጠት መልካም ቃል አይሻልምን?
ሁለቱም ሁሉ በጻድቅ ሰው ዘንድ ይገኛሉ። ንፉግ ልቡናውን ደስ ሳይለው ይሰጣል፣ ሰነፍም ይላገዳል አያመሰግንምም። ሳትናገር ተረዳ፣ ሳትታመምም ዳን። ሳይፈረድብህም ራስህን መርምር፣ በመከራህም ጊዜ ይቅርታን ታገኛለህ። ሳትደክም ራስህን አዋርድ፣ በበደልህም ጊዜ ንስሐ ግባ። ስዕለትህን ፈጥነህ ስጥ፣ ሳትሞትም ጽድቅን ስራት። ሳትሳልም አስቀድመህ ስዕለትህን አዘጋጅ፣ እግዚአብሔርን እንደሚፈታተነው ሰው አትሁን። በተቆጣህም ጊዜ የሞትን ቀን አስብ፣ የፍዳህንም ቀን አስብ፣ ንስሐም ግባ ጸልይም። በጥጋብህም ወራት የረሃብህን ወራት አስብ፣ በተድላህም ወራት የችግርህን ወራት አስብ። ኑሮ ከጠዋት እስከ ማታ ድረስ ትለዋወጣለችና ሁሉም በእግዚአብሔር ዘንድ አንድ ጊዜ ፈጥኖ ይደረጋልና። ብልህ ሰው ግን ፈርቶ በሁሉ ይጠበቃል፣ ኃጢአት በሚሰራበትም ጊዜ ንስሐን ይገባል። አስተዋይ ሰው ሁሉ ጥበብን ያገኛታል፣ ያገኛትንም ሰው ታስመሰግነዋለች ታስከብረዋለችም። ነገር አዋቂዎች ራሳቸው በልቡናቸው ይራቀቃሉ፣ የተረዳ ምሳሌንም ይናገራሉ። አትሂድ፣ የኃጢአትንም ፈቃድ አትከተል፣ ከክፉ ፍትወት ምራቅ። ለሰውነትህ የምትወደውን ከሰጠሃት ጠላትህን በአንተ የጨከነ ታደርጓለች። በተድላ ብዛት ደስ አይበልህ፣ ከእርሷም ጋር ደስ ይልህ ዘንድ አትለምን። እንዳትያዝ አንተ ድሃ ሳለህ በከረጢትህ ምንም ሳይኖርህ አትበደር። ምዕራፍ 19 ሰካራም ሰራተኛ አይበለጥግም፣ ጥቂቱን የሚያቃልል ብዙውን ያጠፋል። መጠጥና ሴት ጠቢባንን ያስቷቸዋል፣ ጋለሞታን የሚከተላት በደለኛ ነው። የዚህም ፍጻሜው ትልና ጥፋት ነው። ደፋር ሰውነት ከመከራ አትጠበቅም። ፈጥኖ የሚያምን ልቡናው ቀሊል ነው፣ ኃጢአትን የሚሰራም ራሱን ይበድላል። ልቡናውን ደስ የሚያሰኝ ሰው ይደነቃል፣ ብዙ መናገርን የሚጠላ ኃጢአቱን ያሳንሳል። የሰማውን ቃል አታውጣ፣ አትድገመውም፣ ለዘላለሙም የባሰ አያገኝህም። በወዳጅና በጠላት ዘንድ የምትናገረው ነገር አይኑር። ስተህ የሰራኸው ኃጢአትህንም አትናገር። ቢሰማ አይሰወርልህምና እስክትሞትም ድረስ ይጠብቅሃል። የሰማውን ቃል አታውጣ፣ ከዚህም በኋላ የሚያገኝ ክፉ ነገር እንደሌለ መን። አላዋቂ ሰው የሰማውን ነገር እስከሚያወጣ ድረስ ይቅበዘበዛል። ልጅ የምትወልድ ሴትም በምጥ እንደምትጨነቅ ይጨነቃል። የተወጋ ሰውም ጦሩን ከላዩ ይነቅል ዘንድ እንደሚቸኩል አላዋቂ ሰው የሰማውን ቃል ያወጣ ዘንድ ይቸኩላል። ወዳጅህን አላደረገ እንደሆነ ወይም አድርጎ እንደሆነ እንዳይደግም ገስጸው። ወዳጅህን አልተናገረ እንደሆነ ወይም ተናግሮ እንደሆነ እንዳይደግም ገስጸው። ወዳጅህን በጥላቻ ነገር ተሰርቶበት ይሆናልና ገስጸው። ከልቡ ሳይፈቅድ የሚሳሳት ሰው አለና የነገሩህን ነገር ሁሉ አትመን። በአንደበቱ የማይሳሳት ማን ነው? ቁጣ ሳይበዛ ወዳጅህን ገስጸው። ስለ እግዚአብሔር ሕግም ቁጣ አሳልፋት። ጥበብ ሁሉ እግዚአብሔርን መፍራት ናትና ጥበብም ሁላ ሕጉን ታስጠብቃለችና። ክፉን የሚያስተምር ጥበብ የለም፣ ለኃጥአንም ምክር ጥበብ የላትም። ከሁሉ የምትረክስ ክፋት አለች፣ አእምሮ የጎደለው አላዋቂም አለ። ነገር ግን ከሚራቀቅ የእግዚአብሔርንም ሕግ ከሚክድ ይልቅ እግዚአብሔርን የሚፈራ አላዋቂ ይሻላል። እየበደለ የሚራቀቅና የሚጠነቀቅ አለ። ለባልንጀራው የሚያደላ ለወዳጁም ፍርድን የሚያቀና መስሎ ፍርድን የሚለውጥ ሰው አለ። እያመሰገነ ለክፉ ነገር የሚያደላ ሰው አለ። ልቡናው ግን ሽንገላን ተሞልቷል። በልቡናው ሌላ ነገር እያለ ፊት አይቶ የሚያደላ አለ። ባላሰብከውም ነገር ይመጣብሃል። ኃይሉ ቢደክም በአንተም ላይ ክፉ ማድረግ ቢሳነው ያሰተ ዘንድ መከራን በግድ ያመጣብሃል። ሰው በመልኩ ይታወቃልና ጠቢብም በገጹ ይታወቃል። ካለባበሱና ካካሄዱ ከአሳሳቁም የተነሳ የሰው ጠባዩ ይታወቃል። ምዕራፍ 20 ለበጎ ነገር ሳይሆን የሚገስጽ ሰው አለ። አዋቂ ሆኖ ሳለም ዝም የሚል ሰው አለ። ነገር ግን ከመንቀፍ መገሰጽ ይሻላል። ስህተቱን የሚያምን ከጥፋት ይድናል። ፍርድን ያደላ ዘንድ የሚወድ ሰው ቆንጆ ልጅን እንደሚመኝ ጃንደረባ ነው። እያወቀ ዝም የሚል ሰው አለ።
ንግግር በማብዛትም ራሱን የሚያስጠላ ሰው አለ። የሚመልሰውን አያውቅምና ዝም የሚል ሰው አለ። ጊዜውንም እስኪያገኝ ድረስ ዝም የሚል ሰው አለ። ብልህ ሰውም ጊዜውን እስኪያገኝ ድረስ ዝም ይላል። አላዋቂና ደፋር ሰው ግን እንዳገኘ ይናገራል። ነገርን የሚያበዛ ሰውን ይቆጡታል፣ ራሱንም የሚያኮራ ሰውን ይጠሉታል። ችግሩ የሚያዋርደው ሰው አለ፣ ገንዘብም አግኝቶ የማይበረክትለት ሰው አለ። የማይጠቅምህን የሚሰጥ ሰው አለ፣ ሰጥቶም እጥፍ አድርጎ የሚቀበል ሰው አለ። እየተቸገረ ራሱን የሚያኮራ ሰው አለ፣ ራሱን በማዋረዱም የሚከብር ሰው አለ። በጥቂት ብዙ የሚገዛ አለ፣ 7 እጥፍ ያደርገውም ዘንድ ይፈልጋል። ብልህ ሰው በቃሉ ራሱን ያስወድዳል፣ የአላዋቂዎች ስጦታም ተወዳጅነት የላትም። አላዋቂ ሰው ጥቅምና ተወዳጅነት የሌለውን ገንዘብ ይሰጥሃል። ጥቂት ቢሰጥም ለልቡ ብዙ የሰጠህ ይመስለዋል። ጥቂት ቢሰጥህ ብዙ እንደሰጠህ ይላገድብሃል። በአንተም ላይ ነገሩን ያበዛል፣ የሰጠህንም ይናገርብህ ዘንድ በአደባባይ ይዞራል። ዛሬ ቢሰጥህ ነገ ይከፍልሃል። እንዲህ ያለ ሰው የሚያስጠላ ነው። አላዋቂ ሰው ግን ወዳጅ አልፈልግም፣ ምን ይጠቅመኛል? በጎ ነገር ያደረኩለት እኔ ዋጋን አላገኝምና እህሌንም የሚመገቡ ሰዎች በእኔ ክፉ ነገር ይናገራሉ፣ ሁሉም ሁል ጊዜ ያሙኛል፣ በእኔም ይስቃሉ ይላል። በአንደበትህ አድጦ ከምትወድቅ በምድር ላይ አድጦ ብትወድቅ ይሻልሃል። እንዲሁ የክፉ ሰው አወዳደቅ ፈጥኖ ይመጣል። እንዳገኘ የሚናገር ሰው ራሱን ያስነውራል፣ ለቃሉም መወደድ የለውም። በአላዋቂዎች አንደበትም ነገር ይጠላል። በጊዜው አይናገረውምና በአላዋቂ ሰው አንደበት ምሳሌ ይጠላል። በተቸገረ ጊዜ እግዚአብሔርን ወደ መፍራት የሚመለስ ሰው አለ፣ ሰውነቱን በመልካም ታርፋለች። በማፈርም ሰውነቱን የሚያጠፋ አለ፣ በአላዋቂነቱም ሰውነቱን ያጠፋል። በማፈር ላይሰጠው ለወዳጁ ተስፋ የሚሰጠው አለ፣ ስለዚህም ነገር በከንቱ ጠላት ይሆነዋል። የሐሰተኛ ሰው ውርደቱ ክፉ ነው፣ የአላዋቂዎች ነገራቸው የተጠላ ነው። ከሐሰተኛ ሌባ ይሻላል፣ ነገር ግን የሁለቱም ፍጻሜያቸው ሞትና ውርደት ነው። ሐሰተኛ ሰው ፈጽሞ ይዋረዳል ያፍራልም። በቃሉ ብልህ የሆነ ሰው ነገሩ ይሰማል፣ ብልህ ሰው መኳንንቱን ደስ ያሰኛል። ምድርን የሚያርሳት የእህሉ ክምር ያበዛል፣ መኳንንቱንም የሚያገለግል ራሱን ይጠቅማል። እጅ መንሻና መማለጃ የጠቢባንን ዓይን ያሳውራል፣ አፋቸውን ይዘጋል፣ ቃላቸውንም ያስለውጣል። የተሰወረ ጥበብ እንደተከበረ ወርቅ ነው። እንግዲህ የሁለቱስ ጥቅማቸው ምንድን ነው? ጥበቡን ከሚሰውር ብልህ ሰው አለማወቁን የሚሰውር አላዋቂ ሰው ይሻላል። ምዕራፍ 21